ማህበራዊ ኃላፊነቱን ዘርፈ ብዙ በሆነ የበጎ አድራጎት ስራዎች እየተወጣ ያለው አዋሽ ባንክ ለ2018 ዓመተ ምህረት የገናን በዓል ምክንያት በማድረግ ለአቅመ ደካማ አረጋውያን ማዕድ የማጋራት መርሃ ግብርን አከናውኗል። በተለያዩ ቦታዎች ለአቅመ ደካሞች ከሚደረጉ የድጋፍ መርሃ ግብሮች አንዱ በሆነው ጎተራ በሚገኘው የሰላም ወንጌል አማኞች ቤተክርስቲያን ቅጥር ግቢ ውስጥ በተከናወነው ፕሮግራም ላይ የአዋሽ ባንክ የሥራ ኃላፊዎችና የቤተክርስቲያኒቱ አገልጋዮች የተገኙ ሲሆን በፕሮግራሙ መርሃ ግብር መሰረት በሰላም ወንጌል የመንፈሳዊ ዘርፍ ኃላፊ የሆኑት ፓስተር እስራኤል አበበ የእግዚአብሔርን ቃል ለታዳሚዎቹ አካፍለዋል። አቶ ለሚፉርጋሳም የአዋሽ ባንክ ቺፍ ክሬት ኦፕሬሽን ኦፊሰር ባሰሙት ንግግር አዋሽ ባንክ ላለፉት ዓመታት ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ ድጋፍ ለሚሹ ወገኖች ዘርፈ ብዙ ድጋፎችን ሲያደርግ ቆይቷል። በተመሳሳይ አዲስ አበባን ጨምሮ በተለያዩ ክልሎች ለዘንድሮ የ2018 ዓመተ ምህረት የገና በዓል በነፍስ ወከፍ ከ9,000 ብር ጀምሮ በጠቅላላ ለ5,000 ለሚሆኑ ተረጂዎች 25 ኪሎ ዱቄት፣ 5 ሊትር ዘይትና የ3,000 ብር ጥሬ ገንዘብ የድጋፍ መርሃ ግብሩን እያከናወነ መሆኑን ገልጸዋል። አያይዘውም አቶ ለሚ እንዳሉት ለዚሁ የገና በዓል ድጋፍ መርሃ ግብር አዋሽ ባንክ ከ50 ሚሊዮን ብር በላይ በጀት ማድረጉንም ገልጸዋል። አዋሽ ባንክ ላለፉት ዓመታት ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ ድጋፍ ለሚሹ ወገኖች ዘርፈ ብዙ ድጋፎችን ሲያደርግ ቆይቷል። በተመሳሳይ መልኩ የ2018 የገና በዓልን ምክንያት በማድረግ አዲስ አበባን ጨምሮ በተለያዩ የኢትዮጵያ አካባቢዎች ድጋፍ ለሚሹ ወገኖቻችን የድጋፍ መርሃ ግብሩን አስጀምሮ ይገኛል። በዚህ የድጋፍ መርሃ ግብር ጠቅላላ ግምቱ ከብር 9,000 በላይ በነፍስ ወከፍ ለተረጂ ወገኖች እያቀረበ ይገኛል። በዚህ የድጋፍ መርሃ ግብር ጠቅላላ ግምቱ 9,000 በላይ የሆነ የ5 ሊትር ዘይት፣ የ25 ኪሎ ዱቄትና የ3,000 ብር ጥሬ ገንዘብ ድጋፍ እያደረግን እንገኛለን። ከዚህ ጋር ተያይዞ ክብራችን ወገናችን፣ ደስታችን ማካፈላችን በሚል መልእክት ከ5,000 በላይ ለሚሆኑ ወገኖች የተደረገ ባለው የባህል ሙያ የአይነትና የገንዘብ ድጋፍ ባንኩ ከ50 ሚሊዮን ብር በላይ በጀት በጅቷል። ቄስ ሙላቱ ዘለቀ በበኩላቸው አዋሽ ባንክ በኢትዮጵያ የተለያዩ ክልሎች እያከናወነ ስላለው ማህበራዊ ኃላፊነትን የመወጣት ስራ ካመሰገኑ በኋላ በህብረተሰቡ ላይ የሚፈጠረውን የኑሮ ውድነት ጫና ታሳቢ በማድረግ በተለይ በበዓላት ወቅት ባንኩ በሚያደርገው ልዩ ድጋፍ ምስጋናቸውን ገልጸዋል። ከሁሉ አስቀድመን የምናመሰግነው የአዋሽ ባንክ አመራሮች፣ በተለይም ደግሞ የደቡብ ዲስትሪክት መሪዎችና አስተባባሪዎች፣ የዲስትሪክት ኃላፊዎች፣ ሰራተኞች በሙሉ እንዲሁም በአጠቃላይ አዋሽ ባንክ በኢትዮጵያ ደረጃ እያከናወነ ስላለው ማህበራዊ ኃላፊነት ከልብን ማመስገን እፈልጋለሁ። በእናንተም ስም፣ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ስም፣ በሰላም ወንጌል አማኞች ቤተክርስቲያንም ስም፣ በመላ ክርስቲያኖች ስም በጣም ማመስገን እፈልጋለሁ። ባካችሁ አመስግኑልን እነዚህ ወገኖች። በሰላም ወንጌል አማኞች ቤተክርስቲያን አገልጋይ የሆኑት መጋቢ ታከለ እንዳሉት በጎ አድራጎት የቤተክርስቲያኒቱ አንዱ የአገልግሎት ዘርፍ መሆኑን ጠቅሰው ከቤተክርስቲያኒቱ 100 ለሚሆኑ አቅመ ደካሞች በአዋሽ ባንክ ስፖንሰርነት ድጋፍ በመደረጉ ደስታቸውን ገልጸዋል። መጋቢ ታከለ ሪከሞ ይባላል። በሰላም ወንጌል አማኞች ቤተክርስቲያን በመጋቢነት አገለግላለሁ። እንዲሁም በቤተክርስቲያኒቱ ውስጥ በአስተዳደር እሰራለሁኝ። በቤተክርስቲያናችን ውስጥ ካሉ አገልግሎት ክፍሎች ውስጥ አንዱ የበጎ አድራጎት አገልግሎት ክፍል ነው። ይህ አገልግሎት ክፍል በተለያየ ችግር ውስጥ ያሉ ወገኖችን በመለየት ድጋፎችን ያደርጋል። የቁሳቁስ ሊሆን ይችላል፣ የገንዘብ እንዲሁም ደግሞ የተለያዩ አልባሳትንና የምግብ አቅርቦቶችን በተለይ ደግሞ በዓላትንም ማዕከል ያደረገ አገልግሎቶችን ይሰጣልና ዛሬም በዚህ ስፍራ ላይ እየተካሄደ ያለው በዚሁ አገልግሎት ክፍል በቤተ ክርስቲያናችን የተዘጋጀ የጌታችን ኢየሱስ ክርስቶስ ልደት መታሰቢያ በዓል ምክንያት በማድረግ ለ100 ለሚያህሉ አቅመ ደካሞች፣ የተለያየ ጉዳት ላለባቸው ሰዎች የበዓል መዋያ የሚሆን 25 ኪሎ ዱቄት እና 5 ሊትር ዘይት እንዲሁም 3,000 ብር በአዋሽ ባንክ ስፖንሰርነት የተደረገ ድጋፍ ነው።
እና በቤተ ክርስቲያናችን ይሄ አገልግሎት በየበዓላቱ ይደረጋልና ይህን በማድረጋችን ደግሞ ቤተ ክርስቲያናችን ለወንጌል አገልግሎት ትልቅ በር ከፋች በመሆኑ ወንጌል በአፍ ለሰዎች ከምናስተላልፈው መልእክት በተጨማሪ ለወገኖቻችን እንዲህ ፈጥኖ ደራሽ በሆነ መልኩ በየጊዜው የሚደረጉ አገልግሎቶች እንግዲህ በቤተ ክርስቲያናችን በኩል ተደራሽ እየሆኑ ይገኛሉ። አመሰግናለሁ። አዋሽ ባንክ ከዚህ ቀደም ላለፉት 31 ዓመታት በትምህርት በስራ ፈጠራና ለአቅመ ደካሞች የቤት ግንባታ ከፍተኛ በጀት በመመደብ በርካታ ስራዎች ማከናወኑ ይታወሳል። አመሰግናለሁ። ስሜ ለሚ ፉርጋሳ ይባላል። የአዋሽ ባንክ ቺፍ ክሬዲት ኦፕሬሽን ኦፊሰር ነኝ። የዛሬው ፕሮግራም እንግዲህ የመጪው የገና ዓመት በዓል ምክንያት በማድረግ አዋሽ ባንክ ከዚህ ቀደም ሲያደርግ እንደነበረው የማህበራዊ ኃላፊነቱን ለመወጣት ፕሮግራም አዘጋጅቶ ነው እዚህ የተገኘ ነው። ከሰላም ወንጌላዊ አማኞች ጋር በመተባበር እርዳታ ለሚሹ ወገኖች ዓመት በዓሉን ምክንያት በማድረግ የአይነትና የድጋፍ የገንዘብ ድጋፍ ለማድረግ እዚህ ተገኝተናል። ጥላውን ደጀኔ ይባላለሁ። የአዋሽ ባንክ የደቡብ አዲስ አበባ ቀጠና ጽሕፈት ቤት ዳይሬክተር ነኝ። እንግዲህ ዛሬ እዚህ የተገኘ ነው ባለፉት ዓመታት አዋሽ ባንክ በህዝባዊና ህዝባዊ በሆኑ ፕሮግራሞች ላይ እንዲሁም ደግሞ ሃይማኖታዊ በሆኑ በዓላት ከፍተኛ እርዳታ እያደረገ ይገኛል። እንግዲህ ዛሬ እያደረግን ያለነው የ2018 ዓመተ ምህረትን የገና በዓልን አስመልክቶ በተለያዩ የአዲስ አበባና ከአዲስ አበባ ውጭ ባሉ ከተሞች በሙሉ ከ5000 በላይ ለሚሆኑ ወገኖቻችን ድጋፍ ለሚያስፈልጋቸው ለነሱ በነፍስ ወከፍ ለአንድ ሰው 9000 ብር ወጪ በማድረግ በ50 ጣቢያዎች ከነዚህ ጣቢያዎች ውስጥ አንዱ የሆነው በዚህ ዛሬ ከሰላም ወንጌል አማኞች ቤተክርስቲያን ጋር ሆነን በነፍስ ወከፍ ለአንድ ሰው 9000 በመስጠት በአጠቃላይ ከ50 ሚሊዮን ብር በላይ ወጪ በማድረግ እርዳታ ለሚያስፈልጋቸው አረጋውያንና አቅም ለሌላቸው ወገኖቻችን ድጋፍ እየሰጠን እንገኛለን። ስሜ ድንቅነሽ ሳሙኤል ይባላለሁ። አስቀድሜ እግዚአብሔርን ለዚህ ስላበቃኝ አመሰግናለሁ። ይሄ ስጦታ ቀላል አይደለም። እኛ በዚህ ኑሮ ውድነት እግዚአብሔር ያው የረዳን እያገዘን በሰላም በደስታ እንድንውል በዓሉንም በደስታ እንድናሳልፍ የረዳን እግዚአብሔር ስሙ ይባረክ። ምክንያቱም ብዙ እርዳታ ይሄ ቀላል አይደለም የተደረገልን። እግዚአብሔር ይመስገን። በፊት እንደዚህ ነገሮች ብዙ እንኳን አይታወቅም ነበር። አሁን ግን እንደዚህ አይነት ነገሮች በጣም ደስ ብሎን ልጆቻችንም እኛ ደግሞ ደስ አድርገን ዓመት በዓሉን እንድናሳልፍ ለረዱን ለአዋሽ ባንክ እናመሰግናለን። እግዚአብሔር ዘመናቸውን ይባርክ እላለሁ። ለኤልሻዳይ ቴሌቪዥን ሰለሞን ተክለጻዲቅ። Shaddai.